አደረሳችሁ። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሁሉም ተብሏል። እንግዲህ አበው እንደሚሉት ብዙ ቢያወጉ ይዘነጉ፣ ብዙ ቢተቹ ይሰለቹ ይላሉ። አሁን ያለንበት ዘመን የምናወራበት አይደለም። እዚህ ቁጭ ብለን እንኳን አንድ የሚያለቅስ ሰው የለም። ይህን ፎቶ እያየን ይህን እያየን የሚያመው ሰው የለም። ድንዝዝ ብለናል በቃ። እና ጆሮ ያላችሁ ሰዎች ስሙ፣ እንስማ። ቤተክርስቲያናችን ለሆነ ዘመን ማሻገር የምትፈልጉ ከሆነ ወይም ደግሞ ትናንት ሩቅ አይደለም ጅግጅጋን ማሰብ፣ ቤተልሔም ውስጥ ያነደዱትን ካህን እኔ አንድ ቪዲዮ እንዲሁ ቢፈቀድ ባሳያችሁ ደስ ይለኝ ነበር። እንደ አስተባባሪ ኮሚቴ የሚደርሰን መከራ ነው። በቆሙ ያናደዱት ቪዲዮ ይልኩልናል ለኛ። አሁን ነው የምላችሁ፣ ዛሬ እኔ ወደዚህ እየመጣሁ ወደ ዲሲ 9 ሰዎችን ወስደዋቸዋል። ነገ ጧት ሞታቸውን እንሰማለን። ነገም ከነገም በኋላ እንደዚሁ እና እስከ መቼ ነው እንደዚህ የምንቀጥለው? ዝም ብሎ ሞት እየሰማን መቀጠል ነው በቃ? ኦርቶዶክሳውያን በቃ ይሄ ነው መፍትሄያችን። ለኢትዮጵያ ነፍስ የሆነቻት እንግዲህ ኢትዮጵያ ማለት እንግዲህ አንድ ሰው ነፍስና ስጋ እንደሚባለው ነፍሷ ቤተክርስቲያን፣ ነፍሷ ክርስቲያኖች ናቸው። ድንዝዝ ብለን ምንድነው ያዘን? እና አባቶቻችን በእውነት በዚህ ዘመን ይህን ምዕመን አንቅተን ይህን ምዕመን አደራጅተን ወደ አንድ አምጥተን ይህችን ቤተክርስቲያን መታደግ ካልቻልን እመኑኝ የዘመን ተወቃሾች እንሆናለን። እኔ በታሪክ ማንሳት የምንችላቸው በጣም ብዙ ዘመናት አሉ። ዲዮቅልጥያኖስ ምን አደረገ ከዚህ በላይ? እነ ዱድያኖስ ምን አደረጉ ከዚህ በላይ? እንደው በመጽሐፍ እንደው ይጠቀስ ስንክሳሩን አውጥተን እናነበው ብንል በዚህ ዘመን ካለ መከራ እኔ እግዚአብሔር መንፈስ ቅዱስ በሚያውቅ አውጥቼ ባሳያችሁ የራሱን ስጋውን ቆርጦ ያበሉታል። ትናንትና ነው የምላችሁ፣ ሩቅ አንሂድ። ትናንት ቆየ ቆረጡ ስጋውን ብላ ይሉታል። ይህ እንኳን የማያመው ትውልድ ነው ያለው አሁን። እኛ ሌላ ዓለም ላይ ነን እንደምታውቁት፣ በቃ ተለማምደነዋል። እነሱ ቅር ላይ ናቸው። በጀት መድበው ኃይል መድበው እቅድ ፕላን ይዘው ነው የሚገድሏቸው። ታስታውሳላችሁ? ሩቅ እኮ አይደለም መተተኛ ናቸው ብለው ሙሉ ያጸዱትን ከተማ አወቃችሁት? የዛሬ 2-3 ወር ሙሉ ያጸዱትን ከተማ። እኛ ዛሬ እኔ ያልተገደልኩት አሩሲ ስላልሆንኩ ብቻና ብቻ ይህ መከራ በቃና አሁን በዚህ ሰሞን ያለውን እንቅስቃሴ ታውቁታላችሁ። ከዚህ በኋላ የምንጠብቀው አባት የለንም። ከዚህ በኋላ አባቶች ከፊቱ ነው ካልመሩት ህዝቡን ካላዳኑት ስንበላ ቆመን የምናይበት ዘመን አይደለም እዚህ በኋላ። ስለዚህ እናቶቻችን አባቶቻችን ባለና አቅም ሁሉ እንደራጅ። ቢያንስ እስቲ መደራጀቱ እነዚህን ጀምረው እኛ ምን አደረግን ለሚገደሉት ሰዎች? እዛ አንዲት 2 እህቶች ልንገራችሁ እንዴው እንደማሳያ። አንዷ 8 ቤተሰቦቿን ገደሉባት። መጣቸኛ ጋር ምን እናደርጋት? 8ቱን እናቷን እስከ ልጇ ቤት ዘግተው እንዳትወጣ አቃጠሉት። ቤቱን አነደዱት። በጥይት መገደል እኮ ቀላል። ዛሬ ወሰዷትን ልንገራችሁ። ዛሬ አራስ ገና 40 ዓመት ያልሞላትን ሕፃን ልጅ ሊገሉ ወስደዋታል። ይሄ ብርቃቸው አይደለም። ማህፀን ሰንጥቀው ይገላሉ እነሱ። አልሲሲ ምናምን የሚባሉት ምን አደረጉ ከዚህ የከፋ? እናኛ ምን ደነዝዘው ለምንድን ነው? እኔ አይገባኝም። እውነቴን ነው። አባቶቻችን በጣም ክብር አለኝ። እኔ ይሄንን ጸሎት ላዘጋጃችሁ ይውላችሁ። ከኛ ቤተክርስቲያን ቀድሞ የህንድ ፓትርያርክ ትናንትና መግለጫ ሰጡ። አይደንቃችሁም? የህንድ ፓትርያርክ መግለጫ ለኢትዮጵያ ቤተክርስቲያን ለሞቱት የኛ አባቶች የዘገብነውን ዜና እያስጠፉብን ነው። ሂዱና አዩት። መረጃ አምጥተን ይሄን ያህል ሰው ሙቷል ሲባል ያንን አጥፉ እያሉ በፖሊስ እያስፈራሩ ያስጠፉታል። እና እንዳልኩት አባቶች ባሉበት ብዙ አንናገርም። እባካችሁን እንደራጅ። በቃ ውጭ ያለው አካል 2 ማሳያዎችን እስኪ ልስጣችሁ። ወለጋ ዛሬ የሚገደል ክርስቲያን አለ? ንገሩኝ እስቲ። የሆነ ጊዜ ወለጋ በጣም ይጨፈጨፍ ነበር። ለምንድነው ዛሬ የቆመው?
እሺ ጅማ እንሂድ። ጅማ ዙና ዙሪያውን የሆነ ጊዜ በጣም ይጨፈጨፉ ነበር። ለምንድን ነው አሁን የቆመው? የሚመልስልኝ አለ? ለምንድን ነው የቆመው? አሉ እነዛ እኮ የሚገደሉት አሉ እዛው ቦታ። ማንም አይነካቸውም። አሁን ማንም ወደ እነሱ ራሱ ዙረው አይሄዱም፣ አያዩዋቸውም። እስኪ እንደው ልጃችሁን አሁን የሆነ ሰው ሊገለው ቢመጣ ቁጭ ብላችሁ ታያላችሁ? ባል የሆነ ሰው ሚስቱን የሆነ ሰው ቢላ ይዞ ሊያርዳት ቢመጣ ዝም ብሎ ያያል? እና እኛ ግን ዝም እያለን ነው አሁንም ቢሆን። ስለዚህ ውጭ ያለው አካል ውጭ ያለው ኃይል ትልቅ አቅም አለው። እንደራጅ። ምሳሌ እዚህ አጥቢያ ያላችሁ በቃ እዚሁ ጀምሩት። ሚካኤል ያለው ሚካኤል ይደራጅ። ኦርቶዶክሳዊነት አንድነትን እንፍጠር። አንድነት ከዘር ከፖለቲካ ከምናምን ወጠን አንድነት፣ ኦርቶዶክሳዊ አንድነት። ያን ጊዜ አይደለም ብልጽግና ማንም ቢመጣ የምናልፈው ይመስለኛል። በዚህ ዘመን እንዳያችሁት እንግዲህ ዓለም አቀፍ ዘመቻ ላይ ነን። ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ዘመቻው እኛ አሁን ስለ ጮህን የሚሰማ መንግስት አለ ብለን አይደለም። ምን ማለት ነው? አሁን ያለው ብልጽግና የሚባለው መንግስት ለምን መቶ ጊዜ ሰልፍ አትወጡም? በቃ ፕላን አለው፣ በጀት አለው። ኦርቶዶክሳውያንን ምን ማድረግ እንደሚፈልግ ግልጽ ነው። ታውቁታላችሁ። ዛሬ ሲኖዶሳችን ላይ ብንሄድ አባቶቻችን ዛሬ የሃይማኖት ተቋማት ጉባኤ የሚባለው እንኳን ዛሬ ገና ያሾፍብናል ማለት ነው። የኢትዮጵያ ቤተክርስቲያን እዚህ ሃይማኖት ተቋማት ራሱ መገንጠል መውጣት አለባት በነገራቸው ላይ ወደፊት። እና ምን ለማለት ነው? እንደራጅ። ስንደራጅ ግን አሁን ጮኸታችን ዓለም አቀፍ ያደረግነው መጀመሪያ የናይጄሪያውን ማየት በቂ ነው። በቃ ናይጄሪያዎች አንድ ታሪክ ነው የሰሩ። አይታችሁታል ቪዲዮ። ሐውልት አቆሙ፣ የሞቱ ሰዎችን ሊስት ጻፉበት ሐውልቱ ላይ። አይታችኋል አንድ ፓስተር ያደረገውን። ከዛ ቦታ ላይ ብዙ ቪዲዮ አስተላለፉ። ቀጥታ ዶናልድ ትራምፕ ጋር ደረሰ፣ ማስተላለፍ ትእዛዝ ሰጠ። እኛ ስናደርግ የነበረው አይታችኋል። ኤቢሲ ኒውስ፣ ኤንቢሲ ኒውስ፣ አልጀዚራ፣ አሶሺየትድ ፕሬስ አልቀረንም። የምርጫው ቀን ማንም ኢትዮጵያ ምን ሆነ ሲል ነው የነበረው። ይህንን ጥሪ በዓለም አቀፍ ይዘን እንወጣለን። ካናዳ፣ ቶሮንቶ፣ ካልጋሪ እሁድ ይወጣሉ። ከዚህም እሁድ ሻማችን ይዘን ጥቁር ለብሰን እንወጣለን። ሁሉም ኦርቶዶክሳዊ የሆነ ለዘር ለብሔር ለምን ወጠን አይደል ሰልፍ ለቤተ ክርስቲያናችን እስኪ ወጠን እናልቅስና እሱን እንያዝ፣ እንደራጅ። ዋናው ዓላማው መደራጀት ነው። ታች ዛሬ እየተሰሩ ያሉ ስራዎች አሉ። ምናልባት እነ መምህር ስላሉ እነ ቀሲስ ሳሙኤልም አሉ። እዚህ አካባቢ ያላችሁ እነሱ ጋር ተነጋገሩ፣ መረጃ ውሰዱ። ቪዲዮውን እንዴው አቅም ያላችሁ ህመም የሌለባችሁ ሰዎች እዩት። ህመም ያለባችሁ ሰዎች እንዳታዩት አልመክርም። እኔ ትናንት ሆስፒታል ነው ያልኩት። መስራት አይታችኋል። እኔ መስራት አልቻልኩም። ትናንትና አልነበርኩም፣ አክቲቭ አልነበርኩም። በሌሊት ተላከልን ለኛ ለኮሚቴዎቹ። ስናየው ሰው የሆነ ሰው ያን ቪዲዮ አይቶ ኖርማል አይሆንም እና ይመመን የሆነ ቢያንስ እንኳን የሆነ እጃችን የተቆረጠ እንኳን ያክል ይሰማል። ያ ካልሆነ መኑኝ ክርስትናችን እንትን ላይ ነውና ዓለም አቀፍ ዘመቻው ተጠናክሮ ይቀጥላል። በሳምንት የሚቆም አይደለም። ይህን ዘመቻ ዓለም አቀፉን ከሚያስተባብሩ ወንድሞች መካከል ነኝ እኔ። ብዙ አበው አባቶች አብረውና አሉ፣ ወንድሞች አሉ። ትናንት ሱፕሪም ኮርት ድረስ ሂደን ነበር። አሁን ትልልቅ ዓለም አቀፍ ሚዲያዎች እየዘገቡልን ነው። ምሳሌ የግብጽ ቤተክርስቲያን የግብጽ ካህናት ሙሉ ቪዲዮ ሰርተውልናል። እያያችሁት ነው ሚዲያ ላይ። በውጭ ዓለም የሚኖሩ የእስላሚክ ስቴት የምንላቸው እንኳን ሳይቀሩ እየሰሩልን ነው። እንግሊዘኛ ቋንቋ የምትችሉ ከዚህ ሰዎች ማለት በደንብ አክቲቭ የሆናችሁ ሰዎች ቪዲዮ እስኪ ስሩ። ቢያንስ ይችን አሳይመንት ውሰዱ። ቪዲዮ እንደዚህ ይዛችሁ ኢትዮጵያ ኦርቶዶክስ እየሞቱ ነው በሉ እስኪ ቮይስ እንሆናቸው ለሚሞቱ። ሌላውን ተውት፣ ሌላውን አቀበቱን እንተው። አንድ እስኪ እሷን እንስራ ቢያንስ። እዛ ነገ እመኑኝ ተደራጅተን አሩሲ ያሉት ራሳቸውን እንዲጠብቁ ማድረግ ካልቻልን ዛሬ አሩሲ ቀጥለው አሁን ሸገር ሀገረ ስብከት ገብቷል። ሰምታችኋል አይደል? ሀገረ ስብከት ሸገር ምናምን ሲባል ሰምታችኋል አይደል? ቀጥሎ አዲስ አበባ ፊንፊኔ ነው። ብልጽግና መንግስት መጀመሪያ ያደረገው ሁለት ነገር ነው። ኢትዮጵያ ቤተክርስቲያንን ከፈለ፣ የሙስሊሙን ደግሞ ሀጅ ሙፍቲ የሚባሉትን አነሳ፣ የራሱን ሰዎች አስቀመጠ። አሁን ጠቅላይ ቤተ ክህነት
ዛሬ እኔን ደውለው ያስፈራሩኛል። ጳጳሳቱ ነው የምላችሁ። ማንም ሞትን አልፈራም። እኔ ለምን ማልናገረው ለምንድን ነው? ደውለው ጳጳሳቱ እረፍ እንገልሃለን ይሉኛል። እንዲህ የሚል ጳጳስ እንረደው፣ ያለንበትን ዘመን እንወቀው። ቤተ ክርስቲያኗ ላይ ያሉ ሰዎች ምናልባት አላቅም፣ ሁሉንም አንልም አሉ። በጣም አባቶቻችን አሉ ዘወትር እያለቀሱ ያሉ። ግን ጠቅላይ ቤተ ክህነት መዋቅሩ ከተሐድሶ እስከ ምናምን ተሞልቷል። ልብ እንበል፣ እንደራጅ ነው የምለው። እሁድ ሰልፍ አለን። መምህርን በዛው ይነግሯቸዋል። ሻማ ይዛችሁ እንድትመጡ፣ ሻማ ወይ ጧፍ፣ እዛ ጥቁር ለብሳችሁ ነው የምትመጡት ማለት ነው። ይታወቃል የሰልፉ ቦታ ሁመንተ ባበኑ ነው የሚባለው። እዛ ነው ሰልፉ። ካናዳም ካልጋሪም ሌሎች ስቴቶችም ላይ አለ። ያንን የምንፈልገው ለምንድን ነው? ቪዲዮውን ሴኔተሮችና ገቨርነሮች ጋር እግዚአብሔር ፈቅዶልን ተገናኝተናል። 6 ሴኔተሮች ጋር ምናምን ተገናኝተናል። ቪዲዮ ይፈልጋሉ፣ እየሆነ ያለውን ነገር ማየት ይፈልጋሉ። ለዛ ስለሚጠቅም ነው። እንውጣ። እግዚአብሔር ይስጥልን።